ይስጥልኝ። አሁን በዓለም ዋንጫ ትኩስ መረጃዎች ቀጥለናል። አሁን ደግሞ ትኩረታችንን በዓለም እግር ኳስ ደማቅ ታሪክ በጻፈና አነጋገርነቱ ባልቀነሰው ክርስቲያኖ ሮናልዶ ላይ እናደርጋለን። ለ23 ዓመታት ፖርቹጋል በዓለም ዋንጫ የ16ቱ ክለብ ማጣሪያ ከስፔን ጋር ለምታደርገው ወሳኝ ጨዋታ ዋዜማ ላይ የ41 ዓመቱ አጥቂ ክርስቲያኖ ሮናልዶ ስለ እርሱ የሚነሱ ትችቶችና ክርክሮች ፊት ለፊት ተጋፍጧል። በዚህ ውድድር 3 ግቦችን ቢያስቆጥርም በአንዳንድ ጨዋታዎች ላይ ያሳየው ደካማ እንቅስቃሴ በአስተያየት ሰጪዎች መካከል ከፍተኛ መከፋፈልን ፈጥሯል። ሮናልዶ ይህ የዓለም ዋንጫ የመጨረሻ እንደሚሆን በድጋሚ አረጋግጧል። በጋዜጣዊ መግለጫ ላይ ስለ ወደፊት እጣ ፈንታውና ስለሚሰነዘሩበት ትችቶች የተጠየቀው ሮናልዶ ለጋዜጠኞች በሰጠው ምላሽ እኔ መጥፎ እየሰራሁ አይደለሁም። ባለፈው 23 ዓመታት እኔን ለመግደል ለማጥፋት እየሞከራችሁ ነው። ነገር ግን ይሄ ዋጋ እንደሌለውና የጊዜ ማባከን መሆኑ የተረዳችሁ ይመስለኛል። ነገር ግን ደጋግማችሁ ትሞክራላችሁ ሲል በቅሬታ ተናግሯል።